ትናንት በዚህ ሰዓት ትናንት በጨለማ ትናንት በክፋት ነበረ ሕይወቴ ከብርሃኑ ማዶ ጌታ እስኪታደገኝ ሊያስመልጠኝ ወዶ ትናንት ሽብር ነበር አለመረጋጋት ለነፍሴ ማረፊያ ከለላ በማጣት ግን አለፈ ትናንት ላልመለስበት ኢየሱስ አገኘኝ በማይጥለው ምሕረት ዛሬ እኔ ደህና እረፍት ያገኘው ሰው እግዚአብሔር ይመስገን ይህን ያደረገው ግን አለፈ ትናንት ላልመለስበት ኢየሱስ አገኘኝ በማይጥለው ምሕረት ዛሬ እኔ ደህና እረፍት ያገኘው ሰው እግዚአብሔር ይመስገን ይህን ያደረገው ዋው በጣም የሚገርም እኔ በቃ ማቆም አልቻልኩም ራሱ ማዳመጥ የዘሪቱ ከበደ መዝሙር ማለት ነው። እና በጣም ቆንጆ ምርጥ ስራ በጣም ከሙሉ መለወጥ ጋር ማለት የእውነት ከመለወጥ ጋር ቆንጆ በጣም የሚባርክ የሚያረሰርስ መዝሙር ነው ያወጣችው። ከዘመኑ ጋር መሄድ ለወጣቶችም ለትልልቅ ሰዎች የሚሆን በጣም የተባረከች እህት እንደሆነች ለመናገር ነው። ዘሪቱ በጣም ተባርከናል በመዝሙሮች ለማለት ፈልጌ ነው ያወጣት። ሌላው እልል ስትይ ቀጥይበት እልልታዋ በጣም ደስ ይላል፣ ግን አጠር አድርጋት ነው ያወጣችውና በጣም የሚገርም መዝሙር ነው። ኦልሞስት እኔ መዝሙር መስማት አቁሜ ነበር እውነት ለመናገር። ምክንያቱም የድሮዎቹን ነው የምሰማው እንጂ አሁኑ ዘመን ብዙም አይደለም። የአሁኑ ዘመን መጥፎ ነው ማለት ሳይሆን በቃ ከኔ እድሜ ጋራ ስለማይሄድልኝ መስማት አቆሜ ነበር። የድሮ ነው የምሰማው። የድሮ የነ ታምራት ኃይሌ፣ የነ ደረጀ ከበደ፣ የነ ተስፋዬ ጋቢሶ፣ የነ ሊሊ፣ የነ ቤቲ፣ የነ እንደዚህ የመሳሰሉ የፀሐይ ዘለቀ ሌሎችም አሉ ብዙ ስማቸው ሁሉም ዘርዝር ያልችልና እነሱን ነው እየደጋገምኩ የምሰማው። ለእግዚአብሔር የተዘመረ ስለሆነ ብዙም አይሰለቸኝም። ግን ኦልሞስት የዚህ አሁኑ ዘመን ዘማሪዎች ሁሉም ናቸው ማለት ሳይሆን ለእኔ በግሌ እግዚአብሔር ይቀበለዋል ግን ለቴስት ማለት ነው። ቴስታችን ብዙ የኔ ቴስት አይደለም እውነት ለመናገር ከታላቅ ይቅርታ ጋር። ግን አሁን ዘሪቱ በጣም እንግዲህ ለሁሉም እንትን የሚሆን በጣም የሚገርም የተጠቀማቻቸው ቃላቶች በጣም የሚገርም የእውነት ከልቧ ከመንፈሷ በቃ ከመቀየሯ ከመለወጧ የተነሳ ስለሆነ በጣም የእግዚአብሔር መንፈስ የታየበት መዝሙር እንደሆነ መመስከር እችላለሁ። በጣም ነው የተረሰረው። እንዲያውም ከአይምሮዬ ሁሉ ይሄኛው መዝሙር በተለይ ከአይምሮዬ አልጠፋ ብሎ ለሊት ራሱ ከእንቅልፌ ብንን ብዬ በሀሳቤ ዘምረዋለሁኝ። በጣም ነው የገረመኝ። ብዙ መዝሙሮች ሰምቻለሁ። ብዙ በጣም ማደንቃቸው ዘማሪዎች አሉ። ከነሱ መሀል አንዷ ሆናለች ዘሪቱ። በጣም የሚገርም መዝሙር ነው ያወጣችው። እግዚአብሔር ይባርክሽ ለማለት ፈልጌ ነው። ዛሬ እንግዲህ የተለያየ ርዕስ ነው የማወራው። ፖለቲካም ይኖረዋል፣ ሃይማኖትም አለው። ስለዚህ ስለሱ እናወራለን። ዋናው ግን የገባሁበት ዘሪቱን እግዚአብሔር ይባርክሽ ለማለት ፈልጌ ነው። በዛ የሚለው መዝሙሯ ደግሞ በጣም በቃ የእውነት እግዚአብሔር እንኳንም አበዛልን፣ ምህረቱን አበዛልን፣ ቸርነቱን
በጣም የሚገርም የተጠቀመቻቸው ቃላቶች ቅላጼዋ በጣም የሚገርም ነው። ስለዚህ እሱም ራሱ ሁሉም በቃ አሁን እየጠበቅኩ ነው ሌላም መዝሙሮች እነዛም በጣም ደጋግሜ ሰምቻቸዋለሁ። ሌላ እስክትለቀኝ እየጠበቅኩ ነው ያለው። በጣም እግዚአብሔር ይባርክሽ። ያ ጥራት ያላት ሴት ናት ዘሪቱ። ሀቀኛ፣ እውነተኛ እና የእውነት እግዚአብሔርን የምትወድ ሁሉ ነገሯ ለእግዚአብሔር የተሰጠ ሴት ስለሆነች በጣም ደስ ትላለች። እና ይቅርታ። ስለዚህ ለዛ ያንን ለማስከር ነው። ሌላው ባለፈው እንግዲህ የምንሰማው ዘማሪ ታምራት ኃይሌ ቆጣ ቆጣ ይላል እንደዚህ የሚባል ነገር ሰምቻለሁ። ስለዚህ ነገር መናገር እፈልጋለሁ። አሁን ምንድን ነው ከዚህ በፊትም በጣም ብዙ ጊዜ ተነጋግረናል። ስለ የመንፈሳዊ ስታይል ይኖራል በየጀነሬሽኑ በየትውልዱ ከትውልድ ትውልድ እየተተካ ሲሄድ የቤተ ክርስቲያን ስታይል ይቀየራል። ጌታ ኢየሱስ ነው የማይቀየረው እንጂ ስታይሎች ይቀያየራሉ። ገባችሁ? ጀነሬሽኑ ትውልዱ አዲስ ትውልድ አዲስ ነገር፣ አዲስ ስታይል፣ አዲስ ሙድ፣ አዲስ ምናምን ይዞ ይመጣል። የእግዚአብሔር ቃል አይቀየርም እንጂ ስታይሎች፣ ለምሳሌ ድሮ ቀጥ ብለህ የምትዘምር ከነበርክ ከዛ በኋላ የመጣው ትውልድ ትንሽ መንቀሳቀስ ይጀምራል። ከዛ በኋላ ደግሞ አሸብሸብ ይጀምራል። ከዛ በኋላ ደግሞ በደንብ መወዛወዝ ይጀምራል። ከዛ መዝለል ይጀምራል። ከዛ ደግሞ በራስ መተከልም ሊመጣ ይችላል። ውጭስ በእግዚአብሔር መንፈስ እንግዲህ እስከሆነ ድረስ ምንም ማድረግ አይቻልም፣ መከልከልም አይቻልም። ከትውልድ ትውልድ ስታይሎች እየተቀያየሩ ይሄዳሉ። መቃወም ያለብን የእግዚአብሔር ቃል ሲጣመም፣ ስርዓት ቤተክርስቲያን ሲጠፋ፣ ኃጢአት ቤተክርስቲያን ሲበዛ፣ ሌባ በእግዚአብሔር ቤት ውስጥ ሲበዛ፣ ውሸት በእግዚአብሔር ቤት፣ ሌሎች ኃጢአቶች በእግዚአብሔር ቤት ሲስፋፉ ይህንን ነው መቃወም ያለብን እንጂ ትውልዱን ማቆም ስለማንችል ለምን እንዲህ ብለህ ዘመርክ፣ ለምን ተንቀሳቀስክ፣ ለምን የሚል እንትን አያስኬድም። ለምሳሌ ሊሊ የመጀመሪያ ጊዜ ወደ መዝሙር ዓለም ስትመጣ፣ ወደ መንፈሳዊ ነገር ስትመጣ ከፍተኛ ተቃውሞ ነበራት። ሊሊ በጣም ከፍተኛ ተቃውሞ፣ በቃ ልክ በቃ የሆነ ኃጢአት ይዛ እንደመጣች እንደሱ ነበር የሚታሰበው። ግን አሁን ሊሊ በጣም የተባረከች የእግዚአብሔር ሴት፣ በጣም በሷ አገልግሎት ይሄ ጫት የሚባል ነገር ኦልሞስት ያስቀረች ዘማሪ ናት ሊሊ። የትውልድ ወጣቱን በሙሉ ወደ እግዚአብሔር ቤት ያመጣች። አሁን የምታያቸው ወጣቶች በእሷ መዝሙር በእሷ አገልግሎት የመጡ ናቸው አብዛኞቹ፣ እውነት ለመናገር ሆነ። ስለዚህ እንዲያውም የእሷን ስታይል ይዘው ነው የመጡት፣ የእሷን ሁሉ ነገር ይዘው የመጡ ናቸው። እና ስለዚህ አሁን እንደዚህ መቃወም አይቻልም። ለምን ትውልዱ ተቀየረ ብሎ መቃወም አይቻልም። ጌታ ከዘመናት ጋር ሁልጊዜ ዘመን ጌታ ኢየሱስ ክርስቶስ በነበረበት ዘመን ልክ ከዘመኑ ጋር ከባህሉ ጋር ነው አገልግሎ ሄደው። በዘመኑ በነበረው ምሳሌ ተጠቅሞ፣ በዘመኑ በላይፍ ስታይል ተጠቅሞ ያን ያስተማረው እንደዛ ነው። ስለዚህ አሁን የአሁኑን ትውልድ እንደሱ አስተምራለሁ ብትል አይሰማህም፣ አይገባውም። ያንን አምጥተው ወደዚህ ብታመጣው አይሰማም። ችግሩ ምንድን ነው? ቃሉ ሲጣመም፣ አሁን የእግዚአብሔር ስርዓት፣ ለቤተ ክርስቲያን የተደነገገው ስርዓት የስህተት ትምህርት ሲገባ፣ እንደነገርኳችሁ እንግዲህ የተለያዩ ኃጢአቶች ሲገቡ እሱ ላይ ነው ሞር ትኩረት ማድረግ ያለብን። ስለዚህ ከዚህ በፊት ደረጀ ከበደ እዛ ፕሮግራም አዘጋጅተውለት፣ ደረጀ ከበደ በጣም ወደው ዘማሪ ነው። በዚህ አጋጣሚ ብነግራችሁ በጣም በደረጀ አስችለኝ የእሱን መዝሙር በጣም ነው የምሰማው። እና ሁሉም መዝሙሮች ከእሱ ተወስደው መሰለኝ እየተቀነጫጨቡ የዘመሩት። የእሱን ስታይልም የያዙ አዲስ ዘማሪዎች አሉ ምናምን። ያው የታወቀ ትልቅ ዘማሪ ነው ደረጀ። እና እዛ ኢትዮጵያ ለእሱ ምስጋና አቅርበውለት በጣም በከፍተኛ ተቃውሞ ቀርቷል። እንግዲህ
አሁን ደረጀ ምንድነው የሱ ባህሪ እንደዚህ አሁን እንደዚህ አይነት ነገሮችን የሚቃወም ነው። ይሄ ደግሞ ለየት ያለ ጸጋ ያለው ሰው ነው። በዚህ ምክንያት ደረጀ መገለል የለበትም። በቃ ይሄ ጉድለት የቤተክርስቲያንን ጉድለት የቤተክርስቲያን ችግር የሚያሳይ ሰው ነው። ዝማሬዎቹ እንደዛ አይነት ነገሮች ናቸው። ስለዚህ ሊበረታታ እንጂ ሊገለል አይገባም። አሁን ከዚህ በፊት የዘመረው መዝሙር በጣም ተነቅፎ በሱ ምክንያት ተገሎ ከቤተክርስቲያን፣ አሁን ላይ ግን በጣም ጠቃሚ መዝሙር ሆኗል። ያኔ በሰማነው ኖሮ የሚያስብል እየሆነ ነው የመጣ። አሁን የሚዘምራቸው ዘማሪዎች በጣም ለቤተ ክርስቲያን የሚጠቅሙ እንደዚህ አይነት ደግሞ ዘማሪዎች ይኖራሉ። ስታጠፉ የሚገስጿችሁ፣ ስትበድሉ ያ ፍርጥ አድርገው የሚነግሯቸው አገልጋዮች ይጠቅማሉ እኮ ለቤተ ክርስቲያን። እና በቃ እሱን አሁን ለካ እውነቱን ነው ትላላችሁ። ከ5 ከ6 ዓመት በኋላ መዝሙሩን ተመልሳችሁ ያ ሁሉ የተነቀፈበትን ስትሰሙት ለካ እውነቱን ነው ወደ ማለት ይመጣል። እና ቀደም ብሎ ገብቶት ነው የሚዘምረው የሚመስለኝ። ግን የምስጋና ፕሮግራም ተዘጋጅቶለት አልቀበልም ብሎ በጣም ተቆጥቶ ነው የተመለሰው። ኤክስትሪም ሄዷል እዚህ ላይ። አሁን ደግሞ ታምራት ኃይሌ በጣም ወደው ዘማሪ፣ እሱንም መዝሙሮች በጣም የምሰማቸውና እሱ ደግሞ አሁን በጣም ቁጣ ይለዋል። ማለት እነዚህ አገልጋዮች እንግዲህ ትልልቅ ሰዎች ናቸው፣ ቤተክርስቲያንን የሚጠብቁ የሚገስጹ የሚመክሩ አባቶች ናቸው። ጥሩ ነው እንደዛ መሆናቸው። ግን ኤክስትሪም መሄድ ይሄ በቃ ምንድን ነው የሚባለው በጣም መለጠጥ ጥሩ አይደለም። ይሄ በእግዚአብሔር ቤት ብዙ ያገለገሉትን እናመስግናችሁ ማለት ምንም እኮ አይደለም። መመሰጋገን ለእግዚአብሔር የምታቀርበው ምስጋና አለ፣ ለሰው ደግሞ የምትሰጠው ምስጋና አለ። ስለዚህ ብትመሰገኑ ምንድን ነው የምትሆኑት ነው። የድሮ አገልጋዮች ምስጋና ለእናንተ። ለምሳሌ ሊሊ የምስጋና ፕሮግራም ተካሂዶ ተዘጋጅቶላት እሷ በሌለችበት አክሰፕት አድርጋው በሌለችበት አመስግነዋታል አይደለም። የተለያዩ ዝግጅቶች እና ሊሊ ምን ሆነች? ምንም አልሆነ። የተባረከች ሄዳለች። በጣም እየበዛች እየተባረከች በጣም የእግዚአብሔር ጸጋ እየበዛላት ነው ሄደው። ይሄ እንትን ያስፈልገዋል። እናንተን ማመስገን ማለት ይሄ እኮ አሁን ያለው ትውልድ ስለሚወዳችሁ ነው፣ ስለሚወዳችሁ እንጂ የእግዚአብሔርን ክብር አምጥቶ ለእናንተ መስጠት ማለት አይደለም። አሁን ይሄ ወደ ሃይማኖተኝነት ይወስዳል። ሃይማኖተኛ መሆን እንደዚህ አክራሪነት ነው። የምንቃወማቸው የነበርነው ፈሪሳውያንን ራሳችን ሆነን እንገኛለን ማለት ነው ሳናቅ። በእግዚአብሔር ቤት ብዙ እያስቆጠራችሁ ስትሄዱ በቃ ጽድቃችሁን መቁጠር ትጀምራላችሁ። ከዛ በኋላ እንደኔ አይነት ክርስቲያን የለም ማለት ይመጣል ማለት ነው። ስለዚህ ይሄን ሁሉ ግራና ቀኝ አይቶ በጥንቃቄ መሄድ ያስፈልጋል። ምንም እንኳን በጣም የእግዚአብሔር ጸጋ ይበዛላችሁ ብትሆኑ ግን ከቀን ወደ ቀን በቃ ሰዎች በቃ እግዚአብሔር ይባርክ እንዳንተ እኮ የለም፣ በአንተ ጸጋ ተባርከናል እንዲሆነናል ሲሏችሁ ጽድቃችሁን መቁጠር ትጀምራላችሁ። ሪያሊቲው እናንተ አይደላችሁ፣ የእግዚአብሔር የሰጣችሁ ጸጋ እንጂ በራሳችሁ ጻድቅ ሆናችሁ አይደለም። ይሄ ሁልጊዜ መርሳት የለባችሁ። ስለዚህ በአንተ ጸጋ ተባርከናል ሲልህ ሰው በአንተ እግዚአብሔር በሰጠህ ጸጋ እንጂ በራስህ አይደለም። ወደ ትዕቢት ወደ እንደኔ የለም ወይም ደግሞ ወደ መመጻደቅ ሃይማኖተኞች ብዙ ጊዜ የሚወድቁት ከዚህ የተነሳ በጣም ራሳቸውን ያመጻድቁና ከዛ በኋላ በቃ የሚመልሳቸው አይኖርም። አንድ ዴ ከሄድክ ካመለጥክ ከዛ መጥቶ ሰው ትህትና አሳይ ብሎ ቢነግራት ነው። ስለዚህ በጣም ኤክስትሪም ሳትሄዱ መለስ ብላችሁ ማንም እንዳልሆናችሁ አስባችሁ ራሳችሁን አሁን እናመስግናችሁ ስትባሉ ያዙ ይልቀቁኝ የምትሉት ምን ማለት ነው? ምን ማለት ነው? ይሄ እግዚአብሔርንም እኮ አያስከብርም እኮ። እግዚአብሔርን ለእግዚአብሔር ተሰጥታችሁ ስላገለገላችሁ እናንተን ማመስገን እንፈልጋለን። ላደረጋችሁት አስተዋጽኦ፣ ለቤተ ክርስቲያን ላደረጋችሁት አስተዋጽኦ፣ ህይወታችሁን፣ ጊዜያችሁን፣ ማንነታችሁን ሰጥታችሁ ስላገለገላችሁንና ይሄ ዘመን ተሻጋሪ የሆነ አገልግሎት፣ ዘመን ተሻጋሪ የሆነ መዝሙር ስላቀረባችሁልን እናመስግናችሁ ፕሮግራማችን ላይ ተገኙ። የምስጋና ፕሮግራም ቢባል የሚያስቆጣ አይደለም። ስለዚህ የድሮ አገልጋዮች
በጣም እንትን ማለት አለባችሁ፣ መጠንቀቅ አለባችሁ። ማለት ጽድቃችሁ በጣም ጨመረ። እንዴት ነው ስጋ እንደለበሳችሁ አትርሱት። ማለቴ አንድ ሰው የፈለገ ክርስቲያን ሆኖ አገልጋይ ሆኖ ይሄ በመንፈሳዊ ነገሩ ቢመሰከርለት እሱ እንደሱ ያለ የለም ብትባል ከዚህ ከጭንጋፉ አትሻል። ያውነ ልዩነቱ ምንድነው? የእግዚአብሔር ጸጋ አንተ ላይ በዛ ነው። ድካም አለብህ አንተ። በቤታችሁ ብዙ ችግር ይኖራል። ይሄ እኮ የታወቀ እኮ ነው። ከሌላው ሰው የተለየ ልትሆኑ አትችሉም። ስለዚህ በጣም አትለጥጡት ለማለት ፈልጌ ነው። ይሄ ቁጣም አይበላችሁ። መገሰጽ ጥሩ ነው። እንዴት እንደዚህ ታደርጋለህ ብለህ መገሰጽ ጥሩ ነው። መገሰጽ ጥሩ ነው የሚሰማችሁ ሰው ካለ። ነገር ግን እንደዚህ ሄዳችሁ እንዳትጠፉ ለራሳችሁ ነው መጠንቀቅ ያለባችሁ። አሁን የትውልዱን ገስጬ መልሰዋለሁ ማለት አይቻልም። ምክንያቱም ሁለት ነገሮች ነው ያሉት። አንደኛው እንዳልኳችሁ እንግዲህ በራሳቸው ጊዜ በራሳቸው ስታይል ነው የመጡት። እሱን ማስቆም አትችሉም። ሁለተኛ ይሄ የመጨረሻ ዘመን ላይ ስላለን ዘመኑ እንትኖች የሚበዙበት ነው፣ ተኩላ የሚበዛበት ነው። ለምሳሌ እነ እዩ ጩፋ ብዙ ተቃዋሚዎች አሉት። በኦርቶዶክስም ይከሰሳል፣ በፕሮቴስታንቱም ይከሰሳል፣ በዚህም ይከሰሳል። እዩ ጩፋን ማስቆም ግን አትችሉም። ለምንድን ነው ሲባል አሁን እኔ እንኳን በስርዓቱ አላውቅም፣ እውነት ለመናገር ከሆነ እኔ ሰምቼው አላውቅም ስብከቱን። ግን እንደዚሁ ግን ከእግዚአብሔር የሆነ እንዳልሆነ ግን መገመት እችላለሁ። እና አሁን ምንድነው ንስሐ ገብቶ ካልተመለሰ ከእግዚአብሔር አይደለም። ይሄ መራገጥ፣ መድረክ ላይ ገንዘብ መሰብሰብ፣ የተለያዩ ነገሮች ሌብነት የተሞላበት ነገር ከእግዚአብሔር አይደለም። ስለዚህ አሁን እሱን ማስቆም አትችሉም። እንዲያውም በተቃወማችሁት ቁጥር ወደ ላይ እየሰቀላችሁት ነው የምትሄዱት፣ ወደ ላይ ታዋቂነት። ለምንድን ነው ሲባል የመጨረሻ ዘመን ከመጣ ምንም ነገር ልታስቆሙ አትችሉም። ግን የምትታደጓቸው ሰዎች ይኖራሉ። ከነዛ መሀል መንጋውን ልትታደጉ ትችላላችሁ። ስለዚህ በፍቅር ነው መሄድ ያለባችሁ። መገሰጹ ጥሩ፣ ስትገስጹም በፍቅር ስትመክሩም በፍቅር እንደገና በትህትና ሲሆን ትውልዱን መታደግ ትችላላችሁ። ካለበለዚያ የእኔ ጽድቄ ይበቃኛል ነው። አሁን ና እናመስግንህ ማለት ስትባሉ አልመጣም ማለት እኔ ጻድቅ እናንተ አሁን ለእኔ ክብር አይገባኝም በሉ እንጂ ይመስላል እንጂ ግን እኔ ጻድቅ ነኝ አይነት አባባል ነው። ተገልብጦ ነው የሚነበበው። ስለዚህ ኤክስትሪም አትሂዱ። ከወደቀ ኃጢአተኛ የተሻላችሁ አይደላችሁ። የተሻለው የእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ ስለበዛላችሁ ለዓላማው ስለመረጣችሁ ነው እንድትናገሩለት እንድትዘምሩለት ስለተመረጣችሁ የተሻላችሁ የሆናችሁት እንጂ ከሌላ ሰው ምንም አንሻልም። ሁላችንም እኮ ያው ነን። የሰው ሲባል ተፈጥሮ አንድ አይነት ነው፣ የተለያየ ሊሆን አይችልም። ድካሙ ምንም የታወቀ ነው። ስለዚህ እንደዚህ ኤክስትሪም ሃይማኖተኛ መሆን በጣም ጥሩ አይደለም። ራሳችሁን እያያችሁ ብትሄዱ ጥሩ ነው። ትውልዱን በፍቅር አሁን ተስፋዬ ጋቢሶን በጣም ነው ማደንቀው። ማለት ክርስትና የገባው ሰው ነው ተስፋዬ ጋቢሶ። እሱ አሁን አይቆጣም፣ አይታበይም። እንደገና ደግሞ ራሱንም እንደ ልዩ ሰው አድርጎ አያይም። እንግዲህ ለወንጌል በጣም እንደ ተስፋዬ ጋቢሶ ዋጋ የከፈለ ሰው የለም ኢትዮጵያ ውስጥ አይደለ? ዋጋ ከፈሉ ከሚባሉ ሰዎች አንዱ ነው ተስፋዬ ጋቢሶ። ከሱ በላይ የከፈሉ ሊሆኑ ይችላሉ፣ የሞቱም የተገደሉ ሊኖሩ ይችላሉ። ግን ከነዚህ በጣም ዋጋ ከፍሏል ከሚባሉ ሰዎች ተስፋዬ ጋቢሶ አንዱ ነው እና አይታችሁት ከሆነ በጣም ትሁት ሰው ነው። በጣም የእግዚአብሔር ነገር የገባው በቃ ማለት እግዚአብሔርን ያወቀ ሰው። አያችሁ አሁን ወጣቶች ለምሳሌ ሲጠሩት ከወጣቱ ጋር ወጣት፣ ከትልቁ ጋር ትልቅ፣ ከሽማግሌ ጋር ሽማግሌ ሆኖ የሚሄድ ምንም አይነት የምንድን ነው ይሄ የኢሞሽናል የሆነ ነገር የማታዩበት ነው።
በጣም ትሁት ሰው ነው። እኔ በቅርበት ባላውቀውም ግን ሰዎች ሲያወሩ እሰማለሁ። እንደገና ደግሞ ይሄንን ትውልድ አይንቅም፣ አይቆጣም፣ አይቃወምም። ነገር ግን መካሪ ነው፣ ጸላይ ነው። ወጣቱ በእንክብካቤ የሚይዝ በቃ የድሮ አገልጋዮች ከተስፋዬ ጋቢሶ ተማሩ ነው የምላችሁ ባህሪያቶቹ። ይሄ በቃ አገልግሎታችሁ ጥሩ ነው፣ ዝማሪያችሁ ጥሩ ነው፣ ስብከታችሁ ጥሩ ነው፣ ሁሉ ነገር ጥሩ ነው፣ በጣም መልካም ነው፣ ጥሩ ነው፣ እግዚአብሔር ይመስገን። ግን ባህሪ በጣም ወሳኝ፣ ባህሪ ወሳኝ። አሁን ከእናንተ አንሳለሁ፣ ከድሮዎቹ ከአዲሶቹ መሀል ላይ ያየሁ ነኝ። የድሮውም በዝናም ሆነ በወሬ በምናምን ሰምተናል፣ ከዛም ደግሞ ኖረንበታል። እንደገና ደግሞ አሁን አዲሱ ትውልድ በመሀል ላይ ስለሆንኩኝ የድሮዎቹንም የአሁኑ ወጣቶቹንም ባላንስ አድርጌ መምከር እችላለሁ። ስለዚህ የድሮዎቹም አታክርሩት፣ አታክርሩት። የአሁኖቹም ደግሞ ከእግዚአብሔር ቃል አትለፉ ነው ብዬ የምመክራችሁ። ስለዚህ እንደዛ ብታረጉት ጥሩ ነው። ስብከታችሁ ሁልጊዜ ግሳጼ፣ ሁልጊዜ ይሄ ምንድን ነው የሚባለው ልክ የድሮ ይሻላል የሚል አይነት እንትን ያለበት እንድምታ ያለበት ስብከታችሁ ላይ የአሁኑን ትውልድ የሚያሸማቀቅ መሆንም ደግሞ የለበትም። ኦኬ በቃ ጌታ ኢየሱስ ክርስቶስ ለዓለም ሁሉ ነው የሞተው። በየትኛውም ዘመን የሚሰራ ነው ኢየሱስ ክርስቶስ፣ ትላንትና ዛሬም እስከ ለዘላለም ድረስ ያው ነው። አንዳንድ የድሮ አገልጋዮች አሁን እነሱ ከሌሉ በቃ ቤተክርስቲያን የምትፈርስ የሚመስላቸው አይደለም። ገና እግዚአብሔር ትውልድን ያስነሳል። ገና ይሄ ደግሞ የመጨረሻ ዘመን አይደለም። በቃ በእጥፍ ኃይል እግዚአብሔር በእጥፍ ቅባት ይሄንን ትውልድ ያስነሳል። እኛ እስካለን ድረስ እናገለግላለን በእግዚአብሔር ቤት ነው። ከዛ ደግሞ ሌሎች ደግሞ ይተካሉ። ከዛ ደግሞ የልጅ ልጅም እናይ ይሆናል አይተው እነሱ ይተካል። ገና ብዙ ተአምር እናያለን። ከእናንተ የተሻሉ ከኛ የተሻሉ ትውልድ ይመጣሉ። ስለዚህ በቃ አንቃችሁ በቃ እኔ ነኝ እንደዚህ ከኔ በላይ አዋቂ የለም ምናምን አትበሉ። ስራው የእግዚአብሔር ነው። ቤቱ የእግዚአብሔር ቤት ነው፣ የኛ አይደለም። በዘመንህ ዳዊት ይላል ንጉሥ ዳዊት ማለት ነው። በዘመኑ የእግዚአብሔርን ስራ ሰራ፣ አገለገለ። ከዛ ከአባቶቹ ጋር አንቀላፋ፣ ከአባቶቹ ጋር ተሰበሰበ። በቃ በዘመንህ ነው የምታገለግለው እንጂ አንቀኸው አትሞትም። የእግዚአብሔር ስራ አይሞትም፣ ይቀጥላል። ስለዚህ በጣም አትመጻደቁ። በጣም በቃ እኔ አሁን ድሮ ለምሳሌ ገና ወጣት እያለሁ ትልልቅ የእግዚአብሔር ሰዎችን በቃ እንደ ልዩ ፍጡር አድርጌ አያቸው ነበር። በቃ ሰላም እጃቸውን መጨበጥ ራሱ በቃ እንደ ትልቅ በረከት እንደሆነ ያው ከኦርቶዶክስ ሃይማኖት ስትመጡ እንደዛ እና እንደሱ እንደሆነ ነበረ የማስበው። አሁን አድጌ ትልቅ ሰው ሆኜ ሳየው ለካ እነሱ አይደሉም፣ በእነሱ ያለው የእግዚአብሔር ጸጋ ነው። ስለዚህ በቃ እግዚአብሔርን ስታውቁት የእግዚአብሔርን ትልቅነት ነው የምታዩት እንጂ የሰዎች ትልቅነት አይታያችሁ። ማክበር መከባበር ጥሩ ነው፣ ግን እንደዚህ በቃ ኤክስትሪም እኔን ካላከበራችሁ፣ እኔን ካልሰማችሁ፣ እኔን እንዴ ከኛ ጋር እኮ የሚጓተት የለም። እግዚአብሔር በጊዜ ይጠቀምብሃል። ከዛ በኋላ እዛ ቤት ቁጭ ትላለህ። በቃ ይሄ ነው ዳትስት። በቃ እግዚአብሔር ለስራው በጣም ጨካኝ ነው። ለሚቴሉ ሳምቲንግ በሙሴ ላይ የጨከነ እግዚአብሔር በእናንተ ላይ የማይጨክንበት ምክንያት የለም። ገብቷቸዋል ምላችሁ ነገር ሙሴ እግዚአብሔርን ፊት ለፊት ያየ ሰው ነው። ከአንድም ሁለት ጊዜ እግዚአብሔር በእሳት ቁጥቋጦ ተገልጦለት፣ እንደገና ደግሞ በሲና ተራራ በእሳት ተገልጦ በብርሃን ተገልጦ ጀርባዬን እንጂ ፊቴን አታይም ነው። ኦልሞስት የእግዚአብሔር ጓደኛ የነበረ ሰው ነው። አማካሪ፣ እግዚአብሔር ከሱ ጋር ፊት ለፊት የሚናገር የነበረ ሰው ነው። ግን ሙሴ ከነአንን አልወረሰም። አያችሁ እግዚአብሔር ምን ያህል ለስራው ቆራጥ እንደሆነ። አንተ አትገባም። ኢያሱ ይቀጥላል። በቃ ኤልያስ እሳት ከሰማይ ሲያወርድ፣ ሰማይ ሲከፍት፣ ሰማይ ሲዘጋ የነበረ ሰውዬ አሁን ደግሞ ኤልሳ ይቀጥላል። አንተ ትወሰዳለህ። አለቀ ደቀቀ። ይሄ ነው። ይሄ እግዚአብሔር የሚገርመው በሽማግሌ በተንቋቋ ሽማግሌ አይጠቀምም። በአዲስ ትውልድ ነው የሚጠቀመው። ይሄ ቋቋትያን ከሆንክ ዝም ብለህ ትልቅ መነጽር ገዝተህ እውነቴን ነው አይጠቀምም።
በደከም በጊዜ በጉልበት በአዲስ ኃይል በአዲስ በወጣት ነው የሚጠቀመው እግዚአብሔር። መጽሐፍ ቅዱስ ላይ እንዳነበብነው እንዳየው በታሪክ እንዳየው ይሄ በደከመ ነገር አይጠቀምም። እውነቴን በወጣት ነው። አያችሁ ማርና ወተት ወደምታፈስ ከነአን ትገባላችሁ ተብሎ ከግብፅ ሲወጡ ከዛ ሽማግሌዎቹ በሙሉ እዛው ነው የቀሩት አይደል? 40 ዓመት አሽከርክሩት አራግፏቸው። ወጣት ነው። አዲስ ኃይል፣ አዲስ መንፈስ፣ አዲስ ትኩስ ኃይል፣ አዲስ ኃይል፣ አዲስ መንፈስ፣ አዲስ ጉልበት እንደዚህ ነው የሚጠቀመው። ከዛ ሽማግሌዎች ምንድነው የምትሆኑት? መካሪ መሆን ትችላላችሁ። በቃ የራሳችሁን መዳን መፈጸም እንጂ እኔ እኮ በወጣትነቴ እንዲህ ስላገለግል ከኔ በላይ አገልጋይ የለም፣ እኔ ከሞት ዘንዶ አይብቀል የሚባል ምንድን ነው የሚባለው? ዘንዶ አልኩ ይቅርታ፣ ሰርዶ አይብቀል አይባል። ይጠቀምብሃል፣ ወደዛ በቃ ትሽቀነጠራለህ። ይሄ ነው። ይሄ ማለት እግዚአብሔር እንደ ቆሻሻ ይጥልሃል ማለት ነው። እግዚአብሔር ተጠቅሞ አይጥልም፣ ለክብር ያጭሃል እንጂ። ግን የምታገለግልበት ጊዜ ጥቂት ነው የሚሆነው። ወጣትነት ተሯርጠህ ማገልገል በቃ ቃሉ እኮ እንደዛ ነው። በወጣትነት እግዚአብሔርን አስብ ይለናል። በጉብዝና ወራት እግዚአብሔርን አስብ። ተንቆሻቆሽ ሽማግሌ የሆነ ወገብህ እንደዚህ ተንቀጥቅጦ እግዚአብሔር ባንተ አይጠቀምም። ይሄን ጋር ፕራክቲካሊም የታየ ነገር ስለሆነ አይደለ? ንጉስ ዳዊት እኮ የመጀመሪያ የእግዚአብሔር ንጉስ ነው። የሚገርማችሁ ነገር የመጀመሪያ የእግዚአብሔር ንጉስ ከሰው መካከል እግዚአብሔር የመረጠው ንጉስ። የእግዚአብሔር ንጉስ አባባሌ እግዚአብሔር የመረጠው ንጉስ ዳዊት ነው። ነገር ግን በሸመገለ ጊዜ ንጉስ ሌላ አዘጋጃለሁ። በቃ ይበቃል፣ እንቋቁታል፣ አርጅተሃል፣ ትሞታለህ፣ ወደ አባቶች ትሰበሰባለህ። ስለዚህ ሌላ አዲስ ትውልድ ይተካል። ገባችሁ? ሽማግሌዎች ይሄ ከ60 ዓመት ከምናምን በላይ የሆናችሁ ሰዎች በቃ ለወጣቱ አስረክቡ። እውነቴን ነው። እንዲህ ያሉ እኮ የተንቆሻቆሹ ሽማግሌ በቃ ጨርሰዋል፣ ዘይት ጨርሰዋል፣ ግን በቃ ይሰብካሉ። በቃ እኮ ሰለቸ። ድሮ እውነቴን ነው፣ እኔ ግልጽ ነው የምናገረው። ድሮ በጣም ያሳደጉን ሰዎች አሁን ላይ መስማት በጣም ነው። አረጇ ስታረጅ ይበቃል፣ ትለቃለህ። ወጣቶቹን አሰልጥኗቸው። እንግዲህ እናንተን ነው የሚከተሉት ወጣቶቹ። እግዚአብሔር ይባርካቸው፣ ይከተላሉ። ጥሩ ሰባኪ፣ ጥሩ አገልጋይ፣ ጥሩ ዘማሪ ከሆኑ ያንተን ነገር ይዘው ነው የሚከተሉት እና ጥሩ መሰረት ጥላችኋል። ግን ከወጣቱ ጋር ወርዳችሁ አትጣሉ ለማለት ፈልጌ ነው። አትጣሉ፣ አትጨቃጨቁ። በቃ በዘመናችሁ አገልግላችኋል። በቃ በዚህ አጋጣሚ ነግራችሁ ነገር ሁሉም ነገር ነው፣ አገልግሎት ብቻ አይደለም። ላይፍ ራሱ ለምሳሌ ትላንትና እዚህ የተለያየ ቦታ ትሄድ የነበረ ሬስቶራንት ባር ገብተህ ያዙ ይልቀቁኝ በቃ ለብሰህ ዘንጠህ የምትታይ የነበረ ሰውዬ አርጀት ስትል ቤትህ ነው የምትቀመጠው። ቦታ ስፍራ ትለቃለህ፣ ቤት ትቀመጣለህ። በቃ ይሄ እኮ የላይፍ ስታይል ልንቀይረው የማንችለው ነገር ነው። በሁሉም ነገር እንደዚህ ነው። ከስራም ትለቃለህ፣ ጡረታ ትወጣለህ፣ ባር ትለቃለህ፣ ናይት ክለብ ትለቃለህ፣ ሬስቶራንቶችን ማጨናነቅ ትቀንሳለህ። ትልቅ መነጽር አድርገህ ቤት ትቀመጣለህ፣ ታነባለህ፣ ትጸልያለህ። ቤት ውስጥ አትክልት ትኮተኩታለህ። ቤት ውስጥ ቁጡ ይሄ የተሰበረ ዕቃ ምናምን። ክርስቲያን ትልልቅ ሰዎች አገልጋዮች ከመጽሐፍ ቅዱስ ከሐዋርያ ጳውሎስ ተማሩ። የእግዚአብሔርን ስራ የሚሰራ ወጣት ነው፣ ትኩስ ኃይል የሚሰራው። ስለዚህ ለእነዚህ ሁለት ወጣቶች ነው እንዲያውም 10 ቤት ቲን ኤጀሮች ናቸው ነው